ሞትን እንቅደመው። ተረት የላምበረት አንዲት ሴትዮ ነበረች። እሺ ስትኖር ታመመችና ሞተች፣ ተቀበረች። ይህ የሁላችንም የህይወት ታሪክ ነው። ከሌሊቱም አይነጋልኝ መጽሐፍ የተወሰደ ያልታተመ ደራሲ ስብሐት ገብረ እግዚአብሔር። እነሆ ቀዳሚና ተከታይ የኃላፊውና የመጪው ትውልድ አባል ሆነን ተገናኘን። ጋሼ የአዲሱ ትውልድ አባል ከቶንም የማይባልበት ምዕራፍ ላይ ደርሷል። የኃላፊው ትውልድ አባል ለመሆን በመጨረሻዋ የህይወት ጠርዝ ላይ ይገኛል። የእኔም ትውልድ ይከተለዋል። ህይወት እልፍ አላፋትን ያሸጋገረችው በቅብብሎሽ ነው። እንደ ወንዝ በምትሃቷ በውስጣችን ለዘመናት ፈሳለች። ወደፊትም እንደዚሁ ሂደቱ ይቀጥላል። ከዕለታት አንድ ቀን ዘነበ። አቤት ጋሼ፣ ሞትን እንቅደመው። እሺ ግን እንዴት? ከማውቀው የማስታውሰውን ሁሉ ልንገርህ። ማለፊያ የሚጣፈውንም የማይጣፈውንም ነግርህ እየያዝኩ ነው። እንቀጥል። ሄንድሪክ ቫን ሉን የሚባል የደች ዘር አሜሪካዊ ደራሲ ዘ ወንደሪንግ ጂው የሚባል ልቦለድ ጽፏል። ባጭሩ ላጫውትህ። በእኛ ቋንቋ ስተረጉመው ከርታታው ይሁዲ ልትላት ትችላለህ። ይሁዲው ሲፈርድበት ሊፈታተነው ከማይችለው ቀና ብሎ ሊያዩ ከማይገባ ሰው ጋር ለዘላለሙ ተቀያየመ። ድንጋይ ቢወድቅብህ ይጎዳሃል፣ ብትወድቅበት ይጎዳሃል እንዲሉ አልኩት። ኢየሱስ ክርስቶስን ወደ ጌተሰማኔ ጉብታ ሊሰቅሉት መስቀል አሸክመው እየገረፉ ይወስዱታል። እየተንገዳገደ እየወደቀ እየተነሳ ያዘግማል። በአካሉ ውስጥ የቀረችውን ጥፍጣፊ ጉልበት ነች። በዚህ መሃል በዛ ባልታደለ ይሁዲ ደጅ ያልፋል። የቤቱ ጥላ አጥልታበታለች። ጌታ ኢየሱስ እዛ ጋር ትንሽ እፎይ ለማለት ጓጉቶ እየተንገዳገደ እየተወላገደ ጠጋ ሲል ይሁዲው አየውና ምን እዚህ ትሽመደመድብናለህ? ፈጠን ብለህ ሂድ ቀርፋፋ አለው። ኢየሱስም ቀና ብሎ አየውና እኔስ እየሄድኩ ነው፣ አንተ ግን እስከምመለስ እዚሁ ትቆየኛለህ አለው። ያ ከርታታ ይሁዲ አሁንም በዓለማችን ላይ በሕይወት አለ። በልዩ ልዩ ሀገር እየተዘዋወረ ይኖራል፣ አይሞትም። ኢየሱስ ወደ ዓለማችን ዳግም እስኪመጣ ይጠብቀዋል። የዛን ጊዜ እድለኛ ከሆነ ነው የሞትን ጽዋ የሚጠጣት። እስከዚያ ድረስ ግን መንከራተቱን ይቀጥላል ባለበት ሀገር። ለረጅም ጊዜ አብረውት የኖሩት ሰዎች ተገርመው አንተ አታረጅም አትሞትም እንዴ ሲሉት በቃ አውቀውኛል ማለት ነው ይልና ሀገር ቀይሮ የእርግማን ኑሮውን ይቀጥላል። አንተ ራስህ የአረብ መልክ ያለው ሰው ካጋጠመ ተጠራጠር፣ ምናልባት ከርታታው ይሁዲ ሊሆን ይችላል። እኔ እንኳን አንድ ቀን ተረት ሰፈር አይቼዋለሁ አለና ጋሼ ከልብ ያሳቀኝ። ያ ከርታታ ይሁዲ እሱ ራሱ ጋሼ እንዳልሆነ ምን ማረጋገጫ አለኝ? ጋሼ ባጸደ ስጋ እድሜው ከ6 10 ተፈቅ ይበል እንጂ በእኔ ግምት በንባብ እንደዚህ እንደ ከርታታው ይሁዲ ከ2000 ዓመታት በላይ ኖሯል ስላስባለሁ። በንባብ ርዕሰ ጉዳይ አውግተን ምናባዊ ጥልቀቱን ሲያሳየኝ ይርቅብኝና አለማንበቤን እንድገነዘብ ያደርገኛል። አስተሳሰቡን ሳስተውል ጥልቀቱ ያስደንቀኛል፣ ርቀቱ እንደ ምትሃት ያፈዘኛል። አንድ ሰው እስከዚህ ድረስ እንዴት ያውቃል ስል እገረማለሁ። የጋሼን ነፍስ ስመዝናት የምትታየኝ እንዲህ ነው። እሱ ጥፏትም ያስነበበኝ በወግም ሲያጫውተኝ ሚጢጢ የሆነች የአንትሮፖሎጂ መጽሐፍ አንብቤያለሁ። ጊዜው ቆይቷል፣ ጭብጡ ግን እዚህ ውስጥ አሁንም አለ። ጭንቅላቱን በጣቱ እየነካ ከ10 ሰዎች መካከል አንዱ በውድም በግድም አብረውት ያሉትን ሰዎች መምራት ነው የሚፈልገው። ሁለተኛው ሰውዬ መምራትም መመራትም አይፈልግም። አፈንጋጭ ነው። ሳይንቲስት፣ ደራሲ፣ ፈላስፋ ወይም የአንድ ጥበብ ሊቅ ነው። ሁሌም ራሱን እንጂ ሌሎችን አያያቸውም። አብረውት ቢኖሩም ባይኖሩም ሁሌም ብቻውን ነው። የተቀሩት 8ቶቹ ግን መንጋ ናቸው። የሚመራቸው አለያም የሚነዳቸው መሪ ያስፈልጋቸዋል ብሎኛል። ይህ ሰው ለእኔ በሁለተኛ ደረጃ የሚገኝ አፈንጋጩ በሰው ዱር በሰው ደን ውስጥ እየኖረ በራሱ ዓለም ውስጥ የመነነ ሰው ነው። በምናባዊ ሂደቱ ርቋል። ከመጽሐፍት ዓለም ካነበበው ይልቅ ያላነበበውን መቁጠሩ ነው የሚቀለው። በ3 ቋንቋዎች አሳምሮ ያነባልም ይጽፋልም።
በእንግሊዝኛና በአማርኛ ይጠበባል። ፈረንሳይኛ አሳምሮ ይችላል። የአፍ መፍቻ ቋንቋውን ትግርኛን ጨምሮ በ4 ቋንቋዎች ይናገራል። በእንግሊዝኛና በፈረንሳይኛ በስነ ጽሑፍ፣ በፍልስፍና፣ በስነ ልቦና፣ በስነ መለኮት፣ በታሪክና በወታደራዊ ሳይንስ አንብቧል። ይህንን ጥበብ እንዳስፈላጊነት ወደ አማርኛ እየመለሰ በጋዜጣ በመጽሔቶች ላይ ጥፏል። በአጠቃላይ ጋሼ በሁለት እግሩ የሚሄድ ነፍስ ያለው ድንቅ ሙሉ ቤተ መጻሕፍት ነው። በበርካታ የኢትዮጵያውያን አንባቢዎች ዘንድ ባዕድ የሆነውን የባህር ዓለም የጋሼ ነፍስ ጠልቃበታለች። በእርግጥ ሰውየው ጥልቅ አንባቢ ነው። ስለዚህ ለእኔ ጋሼ በአሁኑ ሰዓት ገዝፎ የሚታየኝ ከደራሲነቱ ይልቅ ጥልቅ ድንቅ አንባቢነቱ ነው። ለዚህም ነው ያልተኖረበት ዘመን ያልበቀለበትን ጊዜ መርምሮ በማንበብ በእኔ ግምት ከ2000 ዓመታት በላይ ኖረዋል የምለው። በ1960ዎቹ የዩኔስኮ ዳይሬክተር የነበረው እምቦዋ ሲናገር በአንድ የአፍሪካ መንደር የሚኖር ሽማግሌ ሞተ ማለት አንድ ሙሉ ቤተ መጽሐፍ ተቃጠለ ማለት ነው ይለናል። አባባሉ ታላቅ እውነትን አስኳል ያደረገች ነች። የእኛ አፍሪካውያን ቤተ መጽሐፍት አባቶቻችንና እናቶቻችን ናቸው። እዚህ እኔ ባለሁበት አካባቢ ላለነው አፍሪካውያን ጋሼ ተልኮልናል። እናንተ አካባቢ ያሉትን አዛውንትና ባልቴቶች ልብ ብላችሁ በማስተዋል ፈልጓቸው። በቅርብ ርቀት ታገኟቸዋላችሁ። የሙጥኝ በሏቸው። ከማለፋቸው በፊት የሚያቀብሏችሁን ሁሉ እንዲያካፍሏችሁ ጣሩ። እኛም ኃላፊው ትውልድ ሲያቀብለን ለተተኪው ትውልድ ማስተላለፉን ባህል እናድርግ። እንዲህ አድርገን ነው ዘርተን ለመቃም ወልደን ለመሳም ታድለን ሙሉ ሰው የምንፈጥረው። ጋሼ ይህንን ስሜቱን ይረዳና የአንድ መጽሐፍ ርዕስ አንስቶ አንብበኸዋል ይለኛል። ዘ ኦልድ ማን ኤንድ ዘ ሲ። ምን ማለትህ ነው? እኔ እኮ መርከበኛ ነበርኩ ስለው፣ ኦ ሴይለር፣ እኔ እኮ ያላነበብከው መስሎ ላጫውትህ ነበር። ጭብጧ ደስ አትልም? ያንን ሁሉ ታሪክ በጥቂት ገጸ ባህሪያት ሲያጫውትህ አሪፍ ደራሲ ነው ኸርነስት ሄሚንግዌይ። ስለ ባህር ካነሳን አልቀረ ሞቢ ዲክን አንብበኸዋል? ቋንቋው ከበደኝ። ስለ ቋንቋ ክብደት አትጨነቅ። ለምን ሩብ ብቻ አይገባህም? ደጋግመህ ማንበብ አለብህ። እንዲያ እያልክ ነው ከደራሲው ቋንቋ ጋር ሐሳብ ለሐሳብ የምትግባባው። እንደገና መጀመር አለብህ። ለማንኛውም መጽሐፉን አግኝተህ እስከምታነበው የማውቀውን ላጫውትህ ይልና ይጀምራል። ቀደም ብሎ የኖርኩት ሕይወት ከባህር ዓለም አስተዋውቆኛል። ጋሼ በቃል እያነሳ የሚያሳየኝ እያንዳንዷ ምዕራፍ ግልጽ ሆና ትታየኛለች። ረክቼ ድንቅ ነው ስለው፣ አንተ ደግሞ ደስ ያለህን ርዕስ ምረጥና ጠይቀኝ። እዚህ ጭንቅላቱን እየጠቆመኝ አሪፍ ቤተ መጽሐፍት አለልህ፣ ጠይቀኝ። ማንበብ ማገላበጥ ሳያስፈልግህ የማውቀውን ሁሉ ላጫውትህ፣ ላስተምርህ ዝግጁ ነኝ ይለኛል። ይህ አባባሉ እምቦዋን ያስታውሰኛል። አዘውትሮ የሚይዛትን ፌስታል ገለጥ አድርጌ ዛሬ የሚነበብ አልያዝክም አልኩት። ዘ ሂስትሪ ኦፍ ጂሰስ ክራይስት በሚል ርዕስ በኢየሱስ ክርስቶስ ላይ የተጻፈ መጽሐፍ ግንጣይ ከፌስታሉ አውጥቶ አሳየኝ። የተቀረውስ አልኩት። መጽሐፉ ቅጹ በጣም ትልቅ ነው። ያንን በዚህ ፌስታል ውስጥ ይዤ በሄድኩበት ላነበው ሞከርኩ። ክብደቱን አልቻልኩትም። ስለዚህ በየቀኑ የማነበውን ያህል እየገነጠልኩ ይዤ ሄዳለሁ። ሸክሙም ቀለል አለልኝ። አሁን ልጨርሰው ጥቂት ነው የቀረኝ። አንብቤ እንዳጠናቀቅኩ አንድ ወዳጅ ያለ ማተሚያ ቤት የሚሰራ ለእርሱ ሰጠውና እንደገና ይጠርዝልኛል። ጋሼን ምን ጊዜ ማንበብ ጀምሬው እንዳልጨረስኩት እንደሚያጓጓኝ መጽሐፍ ነው የማየው። ሁሌም ተገናኝተን ስንለያይ እንደጓጓው ነው። ባገኘሁት ቁጥር አዲስ ነገር ሳይነግረኝ አይቀርም። ይህንን ሲያደርግ እኔን ማስደነቅ ፈልጎ አይደለም። በአጋጣሚ በዕለቱ በምንወያይበት ርዕሰ ጉዳይ የሚፈጥረው ነው። ይህንን ታላቅ የእውቀት ክምችቱን ያዳበረባት ጥበብ ማንበብ አሁንም ማንበብ ናት። ጋሼ መጽሐፍትን ብቻ ሳይሆን ሰዎችን ያነባል። ይህ ህሊናው በመጽሐፍት ጥበብ እንደ ክቡር ማህደር የደረጀ ሰው የማያውቃቸው ርዕሰ ጉዳዮችም አሉ። በዚህ ወቅት በዛው በዚህ ርዕሰ ጉዳይ ላይ ምንም የማውቀው ነገር የለም፣ እስኪ የምታውቀውን ያህል አጫውተኝ ይልና የሰራ አካላቱ ጆሮ ይሆናል። ይህ የእውቀት ክምችቱ በአናቱ የተጠራቀመው በማንበብ ብቻ ሳይሆን
በመወያየትና በመማማርም ጭምር ነው። እነሆ በዚህ በማደንቀው በማከብረውና በምወደው ሰው ሕይወት ላይ አንድ መጽሐፍ ልጽፍ በጽሕፈት ጠረጴዛዬ ላይ ተሰይሜያለሁ። ባለፉት 7 ዓመታት ከዚህ ሰው ጋር ቅዳሜ እየተገናኘን በሕይወት፣ በስነ ጽሑፍ፣ በፍልስፍና፣ በእምነቱና አመለካከቱ ዙሪያ ተወያይተናል። ማስታወሻዬ በትዝታው ዳጎስ ብሏል። በመቅረጸ ድምፅ ወይም ቴፕ ከ40 ካሴት በላይ እየቀረጽኩት ቃለ ምልልስ አድርገናል። ይህንን ሳደርግ ለራሴ ዕውቀት ማጠራቀሚያ እንጂ በሕይወቱ ላይ ይጠበባለሁ ብዬ አልነበርም። ምክንያቱም በእርሱ ሕይወት ላይ ለመጠበብ ልጁን ጨምሮ ከ5 ያላነሱ ወጣቶች ለመጻፍ መሰናዶ ላይ መሆናቸውን አተኮርኩ። ቅዳሜን በመንፈስ ከጋሼ ጋር፣ እሁድን ከወይዘሪት ፀሐይ ጋር አሳልፋለሁ። ሰኞ በሕይወት ኃይል ተሞልቼ ወደ ሥራ ያዘግማለሁ። በዚህ ሂደት ዓመታት ተቆጠሩ። ከወይዘሪት ፀሐይ በላቸው ጋር ተፈጣጥመን በአንድ ጎጆ ለመኖር ወሰንን። የውል አባቶቼ እንዲሆኑ ለጋሼና ለጋሼ አስፋው ዳምጤ ነገርኩ። በደስታ ተቀበሉት። አሳዛኙ አጋጣሚ እግዜሩ ይህንን ደስታ በጋራ እንድናሳልፍ አልፈቀደም። ጋሼ አስፋው የዕለቱን ዶፍ ዝናብ ተቋቁመው በስፍራው ተገኙ። ጋሼ ግን በሳምባ በሽታ ተይዞ አልጋ ያዘ። በዚህ ጊዜ ደነገጥኩ። የትዳሬ መስመር ቢያስደስተኝም እርሱን በሞት ከተነጠቅኩ የናፈቅኩትን ሕይወት አጉድዬ አሰብኩ። ልብ ብዬ ሳስተውል በሕይወቱ ላይ ሊጠበቡ የወሰኑ አንድ ቀን የሕይወት ታሪኩን ጽፈው ለማስነበብ ትልሙ ያላቸው 4 እንስትና 1 ወጣት ምንም ያደረጉት ጠንካራ እንቅስቃሴ የለም። ይህንን ተግባር እንዳከናውን ሕይወት እንዳጨችኝ ገባኝ። ስለዚህ ከጫቁላው ሽርሽር እንደተመለስኩ ካሴቶቹን እየገለበጥኩ በመልኩ ማስፈር ጀመርኩ። ማስታወሻ ደብተሮቼን ማንበብ ተያያዝኩ። የሕይወት ታሪኩን ልምዱ በቅደም ተከተል ባለመቀመጣቸው ራሱን የቻለ እልህ አስጨራሽ ተግባር ገጠመኝ። በዕቅዴ ውስጥ የያዝኳቸው 24 ምዕራፎች በተደጋጋሚ ቃለ ምልልስ ሞላዋቸው። ንባበ ስብሐት ስል ርዕስ የሰጠሁት ምዕራፍ ግን ከሰውየው ምናባዊ ምጥቀት አኳያ ዩኒቨርስ ሆነብኝ። በእኔ አቅም ሳልቆጥብ ሳልከረክምለት በምታዩት መልክ አሰናዳሁት። ቀደም ብዬ በባህር ማዶዎቹም ሆነ በአገራችን ሰዎች ሕይወት ታሪክ ላይ የተጻፉ መጽሐፍትን በማንበብ ሳላስበው ራሴን በደንብ አዘጋጅቻለሁ። ይህንን ሳደርግ የጋሼን ሕይወት ለመጻፍ እንደ ቅድመ ዝግጅት ይጠቅመኛል ብዬ አይደለም፣ ከማነበው የሕይወት ዘርፍ አንዱ በመሆኑ እንጂ። እግረ መንገዴንም እነዚህ በስራቸው የተደነቁና የተረገሙ ሰዎችን ሕይወት ሳነብ በፍቅር ረገድ የደረሰባቸውን የሕይወት ምስል እየተረጎምኩ አስቀምጫቸዋለሁ። የእነዚህ ሰዎች የፍቅር ሕይወት በእኔና በጋሼ መካከል ላደረግነው ቃለ ምልልስ ማጣፈጫ ሆነዋል። እሱም በንባብ ዓለም ያጋጠመውን በመኖር የደረሰበትን እያወጋኝ ዕለታቱን አጣፍጠን አልፈናቸዋል። በእኔና በአብሮ አደጎቼ መካከል ያሳለፍነውን ሕይወት በፈጠራ ጥበብ ተጠቅሜ የጻፍኩትን ሥራ ሳነብለት ይደሰታል። አንዳንድ ቀንም ልጅነትን አንብብልኝ እንጂ ይለኛል። የጠየቀኝን አደርጋለሁ። አንዴ አንዷን ምዕራፍ አንብቤ እንዳጠናቀቅኩለት ተነስቶ ቆመ።